ነው ምላችሁ ልክ የሆነ ነገር ህይወት ውስጥ ሲፈጠር በቃ ጉዴ ፈላ ወይኔ ጉዴ ምን ሊውጠኝ ነው ድንብርብሬ ነው የሚጣፋው በቃ እንዴት ነው መፈታው እንዴት ነው ማደርገው የሚል ግን በዛ ሁኔታ ውስጥ የት እንደሚሄድ አውቃለሁ። ለምንድነው በመንፈሳዊ ህይወታችን ውስጥ ማደግና መለወጥ እንደ ሸክም የከበደን? በ1960ዎቹ አካባቢ ሳይኮሎጂስት ማርቲን እና ቡድኖቹ ያደረጉት አንድ እጅጉን አስገራሚ ጥናት ነበረ። ውሾችን መውጫ በሌለው ክፍል ውስጥ ዘግተው መጠነኛ የኤሌክትሪክ ኃይል ለቀቁባቸው። ውሾቹ መጀመሪያ ላይም ለማምለጥ በኃይል ታገሉ። ነገር ግን ምንም ያህል ቢታገሉ ማምለጥ እንደማይችሉ በተረዱ ጊዜ ተስፋ ቆርጠው መሞከራቸው ሙሉ በሙሉ አቆሙ። የሚገርመውና አሳዛኙ ነገር ግን ቀጥሎ የሆነው ነው። ተመራማሪዎቹ እነዚህን ውሾች ወስደው በቀላሉ ዘለው መውጣት ወደሚችሉበት ሌላ ክፍል አስገቧቸው። በሩም ክፍት ነበረ። ትንሽ ዘለል ቢሉ ነፃ መውጣት ይችሉ ነበር። ግን አብዛኛው ውሾቹ ይህንን አላደረጉም። ዝም ብለው እዛው መሬት ላይ ተኝተው ማቃሰት መረጡ። ለምን ከተባለ አእምሯቸው አንድ አደገኛ ፕሮግራም ቀርጾ ነበረ። የኔ መንቀሳቀስ ምንም አይነት ለውጥ አያመጣም፣ ምንም ባደርግ የሚቀየር ነገር የለም የሚል ድምዳሜ ላይ ደርሰው ነበረ። ውሾቹ ምላሽ የሰጡት የነበረው ፊት ለፊታቸው ላለው እውነታ እና ለተከፈተው በር ሳይሆን በውስጣቸው ለታተመው የውድቀት ታሪክ ነበረ። ሳይኮሎጂ ይህንን ሁኔታ የተመራመረው ተስፋ መቁረጥ ብዙዎቻችን በመንፈሳዊ ህይወታችን የሚሰማን ልክ እንደነዚህ እንስሶች ነው። ታዲያ ከእንደነዚህ አይነት ስሜቶች ለመውጣት ምንድነው ማድረግ ያለብን? ምንስ ይሆን መፍትሄው የሚለውን ጥያቄ ሁሌም በውስጣችን እንዲሁም በአንደበታችን ይቀሰቀሳል። አሁን መድከም አለ፣ መውደቅ አለ፣ እንዲሁም መሰበር አለ። በዚህ ሁሉ ግን በመውደቅና በመሰበራችን መቅረት ለኛ እጅጉኑ አስከፊው ነው። በድካማችን ወቅት ማድረግ ያለብን ምን እንደሆነ ማወቅ በዛሬው ቪዲዮአችን እንችላለን። በቲክቶክ ስሟ ናንሲ ወይንም ዮርዳኖስ ሽመልስ በመባል የምትታወቀው እንዲሁም በጌታ የተወደደችው እህታችን እኔ በጨነቀኝ ጊዜ እንዲህ አደርጋለሁ ትለናለች። ያስተላለፈችውንም መልእክት በቪዲዮ ይዘንላችኋል። ቪዲዮንም የምትመለከቱት ይሆናል። እናንተም ቪዲዮውን ለብዙ ሰዎች እንዲደርስ ቪዲዮውን ላይክ እና ሼር በማድረግ ብዙ ሰዎች እንዲጠቀሙ ያድርጉ። ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። ቪዲዮውን ተከታትለን የምንመለስ ይሆናል። ይህን ሰሞን በጣም በልቤ የተመላለሰ ያለውን ነገር ነው የምነግራችሁና እኔ ለህይወቴ ላይ የሆነ ነገር ሲያጋጥመኝ ነው የሆነ ነገር ውስጥ ስገባ በቃ የሆነ ችግር ህይወቴ ውስጥ ሲፈጠር በቃ ግራ ገብቶ ምናምን የራሴን ሰዎች ጓደኞቼ ምናምን ሳማክራቸው በቃ አንቺ ባክሽ ይሄንን እንዴት እንደምትወጭበት ታውቂያለሽ ምናምን ይላሉ። እኔ ማለት በእውነት ነው የምላችሁ ልክ የሆነ ነገር ህይወት ውስጥ ሲፈጠር በቃ ጉዴ ፈላ ወይኔ ጉዴ ምን ሊውጠኝ ነው ድንብርብሬ ነው የሚጣፋው በቃ እንዴት ነው መፈታው እንዴት ነው ማደርገው የሚል ግን በዛ ሁኔታ ውስጥ የት እንደሚሄድ አውቃለሁ። ማን ጋር እንደሚሄድ አውቃለሁ። ማንን እርዳኝ ብዬ እንደምጠይቅ አውቃለሁ። ማንን አሻግረኝ ግራ ገባኝ ጉዴ ነው ብዬ እንደምጠይቅ አውቃለሁ። አባት አለኝ የሚሰማ የሚያሻግር ጉልበት የሚሆን አቅም የሚሆን ተስፋ በቆረጥኩበት ነገር ላይ በቃ ይሄን አልወጣውም አልሻገረውም ብዬ ባልኩበት ነገር ላይ አቅምን እየሰጠ ኃይልን እየሰጠ የሚያሻግር አምላክ ጥበብን እየሰጠ ሞገስን ጸጋን እያበዛል በሬን ዘግቼ ያለቀስኩ ተኝቼ በቃ አቅም የለኝም ዛሬ መውጣት አልችልም ባልኩበት ቀን ላይ እያስነሳ በእውነት ነው የምላችሁ ጉልበት እየሆነኝ ዛሬዋ እስከ ዛሬዋ ቀን ድረስ ያደረሰኝ አምላኬ እግዚአብሔር ብቻ ነው። ስለዚህ የምትደገፉበትን እወቁ። ማንም በራሱ የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚለው አይደል? ማለት ምንም አቅም የሌለን እኛ በራሳችን እኔ በበኩሌ ስለራሴ ሳወራ እኔ በራሴ ምንም አቅም የሌለኝ ግን ከኔ ጋር ያለው ሁሉን የሚችል አምላክ ነው። ውጌንም ይዋጋልኝ የሚያሻግረኝ ፕሮቫይድ የሚያደርገኝ የሚያኖረኝ በእውነት ነው የምላችሁና እግዚአብሔርን ተማምኖ ያፈረ የለም የወደቀ የለም የሚወድቅም የለም አይኖርም ጭራሽ። ስለዚህ ለሁላችንም አባት የሆነ ፍቅሩ ምህረቱ የማያልቅበት ቸር ጌታ ያለንና እኔ ችዬ ሳይሆን በእኔ ላይ ያለው ችሎልኝ ነው። እወዳችኋለሁ። መልካም ቀን ይሁንላችሁ። እንግዲህ ቪዲዮውን እንደተመለከታችሁት ነው። በቪዲዮም እጅጉኑ እንደተማራችሁ እና ተጠቃሚ እንደሆናችሁ ተስፋ አለን። እንግዲህ ናንሲ ወይንም ዮርዳኖስ ሽመልስ ይህንን ቪዲዮ ባጋራች ጊዜ እጅጉኑ ብዙ እይታዎችን ያገኘች ሲሆን ከ70,000 በላይ እይታዎችን ከ15,000 በላይ ላይክ እና ሼር እንዲሁም ከ300 ሰው በላይም ሐሳብና አስተያየቶቻቸውን አስፍረውበት ተመልክተናል። አንዳንዶች እጅጉኑ በዚህ ሐሳብ በመገረም እህታችንን ሲባርኳት እና ዛሬ ላይ ያላቸውን አስተሳሰብ መቀየር እንዲችሉ ስላደረገቻቸው እጅጉኑ ሲያመሰግኗት እና ፍቅራቸውንም ሲገልጹላት ያስተውለው ጉዳይ ነው። በሌላ በኩል ደግሞ አሁን እኛም ልክ እንዳንቺ ተስፋ በቆረጥንበት አቅም በደከመ ጊዜ ወደ ጸጋው ዙፋን እንቀርባለን። ከዛም እንደ አዲስ ስንበረታ እንዲሁም አቅም ስናገኝ
እንገኛለን። ይህ ብቻ አይደለም፣ እግዚአብሔር ለኛ ብቻ የሚያደላ እስኪመስለን የነበረን ያ ሁሉ ድካም እንዲሁም ውድቀት ከላያችን ላይ ተገፎ ይሄዳል በማለት ሐሳብና አስተያየቶቻቸውን በሐሳብ መስጫ ሳጥን ስር ሲያሰፍሩ የተመለከትነው ጉዳይ ነው። እና እናንተስ ይህንን ቪዲዮ የምትመለከቱ በሙሉ በህይወታችሁ ስለሚያልፈው ነገር ወደ እግዚአብሔር ስትቀርቡ ምን አይነት ምላሽ ነው የምትቀበሉት? የተሰማችሁን የሆናችሁትን በሐሳብ መስጫ ሳጥን ስር ያስፍሩልን እንላለን። መዝሙረኛውም እንዲህ ይለናል። አቤቱ ጉልበቴ ሆይ እወድሃለሁ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱ የምተማመንበት ረዳቴ፣ መታመኛዬ፣ የደህንነቴ ቀን መጠጊያዬ ነው። ምስጋና የሚገባው እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሞት ጣር ያዘኝ፣ የአመፅም ፈሳሽ አስፈራኝ፣ የሲኦል ጣርም ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራው፣ ወደ አምላኬም ጮኽኩ። ከመቅደሱም ቃሌን ሰማኝ፣ ጩኸቴን በፊቱ ወደ ጆሮ ገባው። መዝሙረ ዳዊት ምዕራፍ 18 ከቁጥር 1 እስከ 6። ታዲያ ውድ የፋሬስ ሚዲያ ተከታታዮቻችን እግዚአብሔር ለእናንተ ምናችሁ ነው? በበርታታችሁ ብቻ የምትቀርቡት ወይንስ ልክ እንደ አባታችሁ በደከማችሁም እንዲሁም አቅምም በፈለጋችሁ ከዛም አልፎ በበረታችሁ ጊዜ እግዚአብሔር አባቴ ብላችሁ የምትቀርቡት ነው? ጥያቄያችሁ ለእናንተ ተውንላችሁ። እንግዲህ ሁሌም መልስ ስንሰጥ ከፊት ለፊታችን በምናየው እንጂ አስቀድሞ በነበረን ሐሳብ እንዲሁም ዕውቀት፣ ሌላኛው ደግሞ መታሰር በሆነብን ነገር ላይ መልስን አንስጥ ለማለት እንወዳለን። ከዚህ ሌላ ደግሞ ሁሌም በምንሻገርበት መንገድ ላይ እግዚአብሔርን ከፊት ለፊት በማስቀመጥ አባታችን እንደሚያሻግረን እየተማመንን እጃችንን እንደያዘን እየተመራን መቀጠል ይሁንልን ለማለት እንወዳለን። እንግዲህ ውድ የፋሬስ ሚዲያ ተከታታዮቻችን ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እስካሁን ስትከታተሉን ስለነበር ለናመሰግናችሁ እንወዳለን። ከዚህ በመቀጠልም ሌሎች አዳዲስ መረጃዎች በመጡ ጊዜ ለእናንተ በፍጥነት እና በጥራት ይዘን የምንገኝ ይሆናል። እናንተም እስካሁን ለፋሬስ ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ የፋሬስ ሚዲያ ቤተሰብ ይሁኑ እንላለን። እለት የምንለቃቸው መረጃዎች እና የህይወት ታሪኮች ለእናንተ የሚያስተምሩ ቪዲዮዎች በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እንዲሁም እናንተ እንዲሰራላችሁ የምትፈልጉት መረጃ ወይንም የህይወት ታሪኮች ካሏችሁ በሐሳብ መስጫ ሳጥን ስር ወይንም በቪዲዮ ላይ እናንተ በዲስክሪፕሽን ላይም ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል መረጃ መስጠት ትችላላችሁ። እንዲሁም የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ብዙ ሰዎችም እንዲጋሩና በመረጃችን ተጠቃሚ እንዲሆኑ ቪዲዮውን ላይክ እና ሼር ያድርጉት እንላለን። እንግዲህ ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስም ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላም፣ ፍቅር ከእምነት ጋር ለወንድሞች ይሁን እንዳለው እንግዲህ ውድ የፋሬስ ሚዲያ ተከታታዮቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ለቤታችሁ፣ ለጓዳ፣ ለዘመድ፣ ለአዝማዶቻችሁ ሰላም ይሁንላችሁ እንላለን። በሌላ ቪዲዮ እስክንመለስ ድረስ እኛ ከወዲሁ ለመሰናበት እንገደዳለን። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ እያልን ከወዲሁ ተለየናችሁ።